የሰራበትን ስላልከፈለው አሰሪውን የገደለው። ሕይወት በሬሳ የእንስሳ እርባታ ማህበር የሚገኘው ደብረ ብርሃን ከተማ ነው። ማህበሩ ከመንግስት መሬት ተረክቦ በአሳማ ማርባት ሥራ ላይ የተሰማሩ አባላትን ያቀፈ ነው። ለዚህ ሥራ ደግሞ የደብረ ብርሃን ዩኒቨርሲቲ በአሳማዎቹ ላይ ጥናትና ምርምር ለማድረግ የዩኒቨርሲቲው ተማሪዎች ተመግበው የተረፋቸውን የምግብ ትርፍራፊ በነጻ ይሰጣቸዋል። ማህበሩ ይህንን ተረፈ ምግብ ከዩኒቨርሲቲው አሳማዎቹ እስከሚገኙበት ቦታ የሚያመላልስና አሳማዎቹን ቀልቦ የሚንከባከብ አንድ ወጣት ይቀጥራል። ይህ ወጣት ቁምላቸው ሽመልስ ይባላል። ሰሜን ሸዋ ኦሮሚያ ዞን አቢቁና ጣ ወረዳ ምንዲዳ የሚባል ቦታ ትውልድና እድገቱ ነው። ቁምላቸው ባለትዳርና የአንድ ልጅ አባትም ነው። ወደ ደብረ ብርሃን የመጣው ሥራ ፍለጋ ነው። በቀበሌ 08 ቤት ተከራይቶ ከባለቤቱና ከልጁ ጋር ይኖራል። አዲስ ያገኘው ሥራውንም ያለምንም መሰላቸት አሳማዎቹን እየቀለበና እየተንከባከበ ሥራውን ቀጠለም። ቁምላቸው ሽመልስ ይህንን ሲሠራ በፍቅር በፍጹም ታማኝነትና ታዛዥነት ነው። የአሳማዎቹ የሚሆነውን ተረፈ ምግብ የሚያመላልሰው ማህበሩ በተከራየው በፈረስ በሚጎተት የዕቃ መጫኛ ጋሪ ነበረም። ከጊዜ ወደ ጊዜም የማህበሩ አቅምና የአሳማዎቹ ቁጥር እየጨመረ መጣ። የማህበሩ የሥራ ኃላፊዎችም ይህን ተገንዝበው የሥራው ጫና እንዲቀልለት ተጨማሪ በፈረስ የሚጎተት የዕቃ መጫኛ ጋሪ ገዙ። ሆኖም ሥራው ስለበዛ ብቻውን ሆኖ መሥራት ስለሚከብደው ሌላ አንድ አጋዥ ሰው እንዲቀጠር የማህበሩ የሥራ ኃላፊዎች ኃላፊነት ሰጡት። በተሰጠው ኃላፊነት መሠረት የሚረዳው ሰው ማፈላለግ ይጀምራል። በሚያውቃቸውም በራሱም የሚያግዘውን ሰው ለማግኘት ብዙ ደከመ። በዕለታት በአንደኛው ቀን ላይ ግን አጋዥ የሚሆነውን ሰው አገኘ። እዛው ደብረ ብርሃን ከተማ ቀበሌ 02 በተለምዶ ሰው ተራ ከሚባል ቦታ ከወጣት ተመስገን ካሳ ጋር ተገናኙም። ተመስገን ካሳ ሰሜን ሸዋ ዞን መንዝ ጌራ ወረዳ ቀበሌ 011 ልዩ ቦታው መርቲ ከሚባል አካባቢ ነው ትውልድና እድገቱ። እሱም እንደ ቁምላቸው ሽመልስ ወደ ደብረ ብርሃን ከተማ የመጣው ሥራ ፍለጋ ነው። ከሁለት ጓደኞቹና ዘመዶቹ ከሆኑት አስማማው ተስፋዬና ዘመድኩን ተገኝ ጋር አንድ ቤት ተከራይተው ይኖራሉ። አሁን ቁምላቸው ሽመልስ ሰራተኛ ቀጣሪ፣ ተመስገን ካሳ ደግሞ ሥራ ፈላጊ ሆነው ነው የተገናኙት። ደራደርም ይጀምራሉ። ሥራው ምንድነው ይላል ሥራ ፈላጊው። የሥራውን ዝርዝር ያስረዳል ሰራተኛ ፈላጊ። ክፍያውም በወሩ መጨረሻ በ26ኛው ቀን እንደሚፈጸም ይነግረዋል። እናስተስማማለን በማለት ይጠይቃል ቀጣሪ። በሚገባ ተገኝቶ ነው ብሎ ይመልሳል ሥራ ፈላጊ። ካፍታ ቆይታ በኋላም የሰዓታት ትውቅ በማይመስል ወዳጅነት መንፈስ ተያይዘው እየተሳሳቁ ሥራው ወደሚከናወንበት የአሳማ እርባታው ግቢ ሄዱም። እዛም እንደደረሱ ሥራው እንዴትና መቼ እንደሚሰራ በዝርዝር ተነጋገሩ። ተመስገን ካሳ ሥራው ተመችቶታል። አሰሪዎቹም እምነት ጥለውበታል። ዘውትርም ይታትራል። ይህንን ጉብዝናውንና የሥራ ተነሳሽነቱን የተመለከቱት የማህበሩ የሥራ ኃላፊዎች እዛው አሳማዎቹ ከሚረቡበት ግቢ ውስጥ ከሚገኝ 3 ክፍል ቤት ውስጥ አሳማዎቹን በቅርብ እየተከታተለና እየተንከባከበ ያለ ኪራይ እንዲኖር ፈቀዱለት። እሱም ይበልጥ በትጋትና በሐቀኝነት ሥራውን ለመሥራት ለራሱ ቃል ይገባል። በአዲሱ መኖሪያ ቤቱም ከአስማማው ተስፋዬና ዘመድኩን ተገኝ ጋር አብረውት እንዲኖሩ አደረገ። ሥራው ግን የሚሠራው በቁምላቸው ሽመልስና በተመስገን ካሳ ነበረም። በእንዲህ አይነት ሁኔታ 5 ወራቶች ተቆጠሩ። ቁምላቸውና ተመስገን ያለምንም ጸብ አንተ ትብስ በመባባል በመተሳሰብና በመተዛዘን በሞቀ ጓደኝነት ዘለቁ። አንደኛው ቀን ላይ ግን ታሪክ መለወጥ ጀመረም። በመካከላቸው ቅሬታ የሚፈጥር ጉዳይ ተከሰተ። ጉዳዩ
ቁምላቸው ለተመስገን የሰራበትን የሁለት ወር ደሞዝ ሳይከፍለው መቅረቱ ነበረም። ተመስገን ለጓደኛውና ለአለቃው ሽመልስ ተከታታይ ጥያቄ ያቀረበ። የሽመልስም መልስ እሺ ትደርስበታለህ የሚል ነው። ግን ሳይሰጠው ይቀራል። ለተከታታይ ወራትም ምንም የተለወጠ የለም። መጠየቅና ምላሽ ማጣት ተመስገንን ሆድ አባሰው። የድካሙን ክፍያ ለማግኘቱ አንገበገበው። ያኔ ነገር ማብሰልሰል ጀመረ። ብዙም ሳይቆይ አብሮት ለሚኖረው ዘመዱና ጓደኛው ለሆነው አስማማው ተስፋዬ ነግረዋል። አብረውም ሆነው ብዙ መከሩ። ለሁለት ሆነው ምን ማድረግ እንዳለባቸው ማውጣትና ማውረድ ጀመሩ። በስተመጨረሻም በአንድ ሐሳብ ተስማሙ። ከተቻለ የሰራበትንና ያልተከፈለውን ደሞዝ ማስመለስ አሊያም አልከፍል ያለውን ሰው የእጁን መስጠት። ይህንንም ፊርማ በሌለው ስምምነት አጸደቁት አብሮ አደጎቹም። ነሐሴ 28 ቀን 2006 ዓመተ ምህረት ቁምላቸው ሽመልስና ተመስገን ካሳ የተለመደውን የቀኑን የአሳማ የመንከባከብ ሥራቸውን ምሽት 12 ሰዓት ላይ አጠናቀቁ። ወደ የቤታቸውም ሲሸኛኙ የተለመደውን የደናደር መልካም ምኞት ተለዋወጡ። ነገር ግን በሆዱ ቁርሾ ይዞ የነበረው ተመስገን ካሳ በዚያ ምሽት እንዳለፉት ወራት በመብሰልሰል ብቻ አላለፈውም። ቆም አለም። ሥራ ሲፈልግ ሥራ ያስገኝለትን፣ ቀጥሎም እንደ ታላቅ ወንድሙ የመከረውን ያገዘውን፣ ኋላም ቆይ ዛሬ ቆይ ነገ እያለ የሁለት ወራት ደሞዙን ያልከፈለውን ቁምላቸው ሽመልስን ከጀርባ ሆኖ ተመለከተው። ነገ ይለይልናል ወዳጄ ብሎ ለራሱ ወደ ማረፊያው አዘገመ። ተመስገን ካሳ ይኖርበት ከነበረው ግቢ እንደደረሰም እንደ ወትሮ ረፍት ለማድረግ ካልጋው ጋደም አላለም። ራትም ሊያዘጋጅ አልሞከረም። ይልቅ ከግቢ ውስጥ ወደሚገኝ አንድ የተቆለፈ መጋዘን በፍጥነት አመራ። የመጋዘኑን በር ቁልፍ በሽንኩርት መክተፊያ ቢላዋ ደጋግሞ ሲመታው ተሰበረ። ወደ ውስጥ ዘልቆ ገባ። ከውስጥም አንድ የተሰቀለ የእንጨት መቁረጫ መጋዝና በርከት ያሉ አካፋዎች ተቀምጠዋል። መጋዙን ከተሰቀለበት ቦታ ወረደው። አንዱን አካፋ ከተቀመጠበት ቦታም አነሳ። የአካፋውን የውስጥ ቁመት በመጋዙ በማስተካከል ቆረጠው። የተቆረጠውን አካፋ ይዞ ወጥቶ ከሚተኛበት ድንክ አልጋ ስር ደብቆ አስቀመጠው። ምሽት ላይ አስማማው ተስፋዬ ለመኝታ መጣ። ተመስገን ካሳ ሊያደርግ ያሰበውን ነገር ሁሉ በዝርዝር አስረዳው። በነገረው ሰይጣናዊ ሐሳብ ስምምነቱን ገለጸ። የዕቅዱ መሪ ተዋናይ መሆን ፈለገ። እንዲያውም አለ አስማማው ተስፋዬ፣ እንዲያውም ቁምላቸው ሽመልስ ለሥራ የሚመጣው ሌሊት ነው። እኛ ያለንበት ደግሞ ዘዋራና ብዙ ሰው የሚበዛበት ስላልሆነ ያሰብነውን ለማሳካት የሚያውከን እንቅፋት የለም በማለት ተመስገንን አነሳሳ። እነዚህ ሁለት ዘመዳሞች ይህን ሁሉ ሲዶልቱ፣ ሲሸርቡ፣ ሲያሴሩ ለሌላኛው አብሮ አደግ ጓደኛቸውና አብሯቸው ለሚኖረው ዘመድኩን ተገኝ ትንፍሽ አላሉም። ለነገ ማለዳ የሰው ነፍስ ሊያጠፉ ቀጠሮ ይዘው ተኙ። ለመሆኑ ያሰቡትን ያሳኩት ይሆን? ነሐሴ 29 ቀን 2006 ዓመተ ምህረት ቁምላቸው ሽመልስ ወትሮ እንደሚያደርገው ማልዶ ከእንቅልፉ ተነሳ። በሰላም ያሳደርከኝ በሰላም አውለኝ ብሎም ጸሎቱን አደረሰ። በፍጥነትም የሥራ ልብሱን ለበሰ። ባለቤቱ ቀድማ ተነስታ ነበርና ባዶ አፍህን እንዳትወጣ ቁርስ አድርግ አለችው። ቋጥሪው ከባልደረባዬ ጋር እበላለሁ፣ የሥራ ሰዓት አይርፈድ አላት። የተኛውን ልጁንና ልትሸኘው የተነሳችውን ባለቤቱን ስሞ የተቋጠረለትን ቁርስ ይዞ ተሰናብቷቸው ወጣም። የአሳማ ማርቢያ ግቢው ደርሶ የአጥሩን በር አንኳኳ። የበሩን መንኳኳት የሰሙት ተመስገን ካሳና አስማማው ተስፋዬ በፍጥነት ተነሱ። ተመስገን ቀድሞ በሩን ሊከፍት ሄደ። የተደገሰለትን ያላወቀው ቁምላቸው ሽመልስ ዝም ብላችሁ ተኝታችኋል? በሉ ተነሱ፣ ቁርስ ይዣለሁ እንብላ ይላል። ሁለቱ ዘመዳሞች የወጠኑትን ከዳር ለማድረስ በትግልና በጉልበት ቁምላቸውን ጥለው ማሸነፍ እንደማይችሉ ስለሚያውቁ የጥቃት እርምጃ አወሳሰዳቸውን ቀየሩም።
እናም ለጠማንሻ እንዲሆን ተመስገን ጥያቄ አነሳ። እኔ የምለው ሽመልስ ለምንድነው የሰራውበትን የማትከፍለኝ ብሎ ይጠይቀዋል። አሁን ስለ ደሞዝ የምናነሳበት ሰዓት ነው? ይልቁንስ ፈጠን በል ቁርስ በልተን ወደ ስራችን እንሂድ ይላል። በዚህ ጊዜ ከኋላው ቆሞ የነበረው አስማማው ተስፋዬ ቀድሞ ይዞት በነበረው ዱላ ቁምላቸው ሳያስበው ጭንቅላቱ ላይ መታው። ቁምላቸውም በፊት ለፊቱ ተደፋ። በወደቀበት ደግሞ መታው። ተመስገንም ከተነሳ አይለቀንም ብሎ አሳጥሮ ቆርጦ ያዘጋጀውን አካፋ ከደበቀበት ራስጌው ፈጥኖ በማምጣት ቁምላቸውን አንገቱና ጭንቅላቱ ላይ መታው። ቁምላቸውም እያጣጣረ እባካችሁ ስለፈጠራችሁ የጀመረውን ቃል ሳይጨርስ ዳግም መቱት። በዚያው ቅስፈት እስትንፋሱ ጸጥ አለች። ሕይወቱ አለፈ። ይሄን እየተፈጠረ ያለ ነገር ያልገባው ዘመድኩን ተገኝ ከተኛበት ተነስቶ ለመገላገል ሞከረ። ሆኖም ሽመልስንም ማዳን ጓደኞቹንም ማስቆም አልቻለም። በስተመጨረሻ የሆነው ጨርቄን ማቄን ሳይሉ ሦስቱም ከአካባቢ መጥፋት ነበረ። እሱንም አደረጉት። ይህ ዘግናኝ ድርጊት ከተፈጸመ አንድ ቀን አልፎታል። ከማኅበሩ አባላት አንድ ሰው የአሳማዎቹን ሁኔታ ለማየት ወደ ቦታው ይመጣል። ቦታው ላይ እንደደረሰ የተመለከተው አስደንጋጭ ሁኔታ ነበረም። የሚይዘውን የሚጨብጠውን አጣ። የአሳማዎቹ ቀላቢ ሆነው ቁምላቸው ሽመልስ ክፉኛ ተመቶና በደም ተጨመላልቆ ሕይወቱ አልፎ ተመለከተ። ያየውን ነገር ማመን አቃተው። ሞባይሉን አውጥቶ ግን 991 ደወለም። የስልክ ጥሪ የደረሰው የደብረ ብርሃን ፖሊስ ጊዜ ሳያጠፋ በቀጥታ ድርጊቱ ተፈጸመ ወደ ተባለበት ቦታ ደረሰም። ወዲያው የሚያስፈልገውን መረጃ ከቦታው ላይ አሰባሰበ። የቁምላቸውን አስክሬን በማስነሳት ወደ አዲስ አበባ ዳግማዊ ምኒልክ ሆስፒታል እንዲላክ አደረገም። በመቀጠል የገዳዮቹን ማንነት ለማወቅ ምርመራውን በሰፊው ቀጠለም። የተቆራረጡ እንጨቶችና አካፋ ድርጊቱ በማን እንዴት እንደተፈጸመ ጠቋሚ ሆኑለት። በቁርጥራጭ ቁሳቁሶቹ በመነሳት ሟች ከማን ጋር እንደሚኖር፣ ጸበኞች እስካሉት እነማ ይሆናሉ የሚለውን ፖሊስ በሰፊው ማጣራት ጀመረም። በተገኘው መረጃም ሟች ከማንም ጋር ጸብ እንደሌለውና ይኖር የነበረውም ከሚስቱና ከአንድ ሕፃን ልጁ ጋር መሆኑን አረጋገጠም። ሆኖም አብሮት የሚሰራ ተመስገን ካሳ የሚባል ሰው እንዳለ መረጃ ይደርሳል ለፖሊስ። ፖሊስ ማጣራቱን ቀጠለ። አብሮት የሚሰራው ሰው ማን ነው? አሁን የት ሄደ? ለምንስ ጠፋ? ፖሊስ ጥርጣሬውን ከዚሁ ሰው ላይ ያደረገም። ፖሊስ ይህ የጠፋው ሰው ማን ነው የሚለውን የማጣራት ሥራ ሲሰራ የጠፋው ሰው ተመስገን ካሳ እንደሚባልና አድራሻውም ሰሜን ሸዋ ዞን መንዝ ጌራ ወረዳ ቀበሌ 011 እንደሆነ ቤተሰቦቹም እዚያው እንደሚኖሩ አረጋገጠም። በተጨማሪም አብረውት ይኖሩ የነበሩ ሌሎች ተጨማሪ 2 ሰዎች እንደነበሩና ከተጠርጣሪው ጋር አብረው የጠፉ መሆናቸውን ለፖሊስ ተጨማሪ መረጃ ቀረበለት። በመረጃው መሠረትም የማጣራት ሥራ ሲሰራ ሟች የቀጠረው ግለሰብ አብረውት ይኖሩ የነበሩትም የአንድ አካባቢ ልጆችና ዘመዳሞች መሆናቸውን አረጋገጠ። ይሄ ደግሞ ሥራውን የሚያቃልል ሆነ። ለመሆኑ ይህ ወንጀል ከተፈጸመ በኋላ እነዚህ 3 ግለሰቦች የት ነው ያሉት? መስከረም 17 ቀን 2007 ዓ.ም የጠፉት ተጠርጣሪዎች ይገኙበታል ተብሎ ወደ ታሰበው ከተማ አንድ የፖሊስ የምርመራ ቡድን ወደዚያ አመራም። ከስፍራው ሲደርስም በቀጥታ የሄደው ሟች ቀጥሮ ያሰራው ወደ ነበረው የተመስገን ካሳ ቤት ሳይሆን ተመስገን ካስጠጋቸው አንደኛው ጓደኛቸው ከሆነው ዘመድኩን ተገኝ መኖሪያ ቤት ነበረም። ፖሊስ ዘመድኩንን የመስቀልን በዓል ከቤተሰቡ ጋር ሲያከብር ያገኘዋል። ወደ መሃል ሜዳ ከተማ ፖሊስ ጣቢያ ይወስደዋል። የምርመራ ቡድኑ ለምን ከዛ ወደዚህ እንደተመለሰና ጓደኞቹ የት እንዳሉ ይጠይቀዋል። ዘመድኩን ተገኝም ምንም ሳያንገራግር
የተፈጠረውን ሁሉ ለፖሊስ ገለጸ። ጓደኞቹም እዚሁ ከተማ እንደሚገኙ ተናገረም። ፖሊስ ከዘመድኩን ተገኝ ያገኘውን መረጃ በመያዝ ተመስገን ካሳና አስማማው ተስፋዬ ወደሚገኙበት ሌላኛው ጎጥ አመራ። እዚያም ሲደርስ ዘመድኩንን እንዳገኘው ተጠርጣሪዎቹን ለማግኘት በለስ አልቀናውም። ቀድሞ መረጃው የደረሳቸው ተጠርጣሪዎች ከአካባቢው ተሰወሩ። ፖሊስ ግን ፍለጋውን አጠናከረ። ከ2 ሳምንት እላስጨራሽ ፍለጋ በኋላ የገቡበት ገብቶ በሕግ ቁጥጥር ስር አደረጋቸው። ከተያዙም በኋላ ድርጊቱን ስለመፈጸማቸው አልተከራከሩም። ያደረጉትን በዝርዝር አስረዱ። የሰራውበትን ስላልከፈለኝ ነው የገደልነው ብሎ ተናገረ ተመስገን። ደሞዝ ስላልተከፈለ የሰው ሕይወት ማጥፋት ተገቢ ነው? ለምን በሕግ አመልክታችሁ ለመቀበል አልሞከራችሁም? ሲል ጠየቀ ፖሊስ። ሁለቱም ምላሻቸው ይህንንስ አናውቅም የሚል ነበረም። የደብረ ብርሃን ከተማ ፖሊስ ተመስገን ካሳና አስማማው ተስፋዬ የፈጸሙትን የወንጀል ድርጊት በሰው ማስረጃ አያይዞ አቀረበ። የወንጀል ፈጻሚዎቹ የወንጀል ቦታውንም በራሳቸው ፍቃድ አሳይተዋል። የምርመራ ሥራውን ያጠናቀቀው ፖሊስ በአቃቤ ሕግ በኩል ለሰሜን ሸዋ ዞን ከፍተኛ ፍርድ ቤት ያቀርባል። በሁለቱ ወንጀል ፈጻሚዎች ላይም ክስ ይመሰርታል። ክሱን ሲሰማ የቆየው የሰሜን ሸዋ ዞን ከፍተኛ ፍርድ ቤትም ለደሞዝ አልተከፈለኝም ጥያቄ ምላሽ ጭካኔ በተሞላበት የሰው ሕይወት ያጠፉትን ተከሳሾች ቀጥቷል። ተመስገን ካሳን በ14 ዓመት፣ አስማማው ተስፋዬን በ13 ዓመት ጽኑ እስራት እንዲቀጡ ወስኖ ዘብጥያው